ሰላም ለእናንተ ይሁን ውድ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? ሰላም ናችሁ? ያው ተመልሰን ተገናኝተናል። በቀጣይነት በያዝኩት ቀደም ሲል በሰራሁት ቪዲዮ ላይ ተከታይነት ያለው ሀሳብ ነው፣ ያው ተያያዥነት ያለው ሀሳብ ነውና ከዛ በፊት እንዴት ነው ቻናሌን እየተከታተላችሁ ነው? ሼር እያደረጋችሁ ነው? ከአሁን በኋላ ባለ ፕሮግራም ላይ አዳዲስ ፕሮግራሞችም እንደዚሁ የተሻሉ ሀሳቦችንም እያመጣሁ የበለጠ ዲስከስ እንድናደርግ ኢንካሬጅ እንዲያደርገኝ ያው ቻናሌን እውቅና እንድትሰጡት ከወዲሁ አደራ እላለሁ ማለት ነው። ያው ሰሞኑን ወደ እናንተ እያቀረብኩኝ ያለው ሀሳብ ከፖለቲካ ጋር የተያያዘ ያው ማህበራዊ ህይወትን የሚዳስሱ እንደዚሁ ገባ ወጣ የሚሉ ሀሳቦች ናቸው። ማህበራዊም ፖለቲካንም የሚዳስሱ ናቸው። ያው ግን ይሄ አንደኛው የህይወት ገጽታችንና በዕለታዊ ህይወታችን ላይ የሚያጋጥሙን የምንኖራቸው በዘመናችን ውስጥ የምናልፍባቸው ናቸው ኩነቶች ናቸው። እነዚህ ፖለቲካ፣ ማህበራዊ ህይወት፣ ኢኮኖሚ ያው ተያያዥነት ያላቸው ናቸው። አንዱን ከአንዱ መለየት አስቸጋሪ ነው። ሁሉም የራሳቸው ሚዛንና የራሳቸው ዋጋ ቢኖራቸው ማለት ነው። እንደ ጥቅል ያው በህይወት ጉዟችን ውስጥ የምንከተላቸው የእሳቤዎች ናቸው እነዚህ ማለት ነው። ያው በትንሹ እንኳን ብንገልጸው ሰሞኑን ከትራንስፖርት ጋር እንኳን በተያያዘ ላለፉት ጊዜያት ከዓለም አቀፉ ጋር ግጭት ጋር በተያያዘ ከኢራን ከአሜሪካን ጋር በተያያዘ ከእስራኤል ጋር በተያያዘ ባሉ ግጭቶች ነዳጅ ላይ የነበረው የዋጋ ጭማሪ እኛ ድረስ እዚህ ወርዶ ያው ትራንስፖርት በጣም የተቸገርንበትና ጭማሪውም ከፍተኛ በእጥፍ ዋጋ የጨመረበት እንደ ልብ ትራንስፖርት ለማግኘት የምንቸገርበት ሁኔታዎች ተከሰቱ። ይህ እንግዲህ ከምን ጋር ይገናኛል? ቀጥታ ከዓለም አቀፍ ፖለቲካ ጋር ይገናኛል ማለት ነው። ያው አጠቃላይ ማለት ነውና እንደ ማህበራዊ ህይወታችን ጋር የማይደርስ ነገር የለም ማለት ነው። እኛን አይመለከትም የምንለው ነገር የለም ማለት ነው። እንደ ኢትዮጵያ ደግሞ ስንሆን ደግሞ ኢትዮጵያ ትልቅ ሀገር ናት። ከዚህ ጋር ተያይዞ ደግሞ ዘርፈ በጣም ብዙ ፍላጎቶች ያሉበት በርካታ ብሔሮች የሚኖሩበት የተለያዩ እምነቶች የሚራመዱበት የተለያዩ ሀሳቦች የሚንጸባረቁበት ትልቅ ታሪካዊ ሀገር ናት ኢትዮጵያና በዚህ ሂደት ላይ ይሄ እኩል ሆኖ በጣም ተናቦ መሄድ ካልቻለና ያለን በታሪክ ይዘን የመጣ ነው አብሮን የመጣው ባህላዊ ትስስራችን የማህበረሰቡ አጠቃላይ ትስስር ማህበራዊ ትስስራችን ለማለት ነው። ያ ነው ይዞ ነው የቆየው ማለት ይቻላል። ያ የበለጠ እየዳበረ ደግሞ የጎደለውም እየተሟላ የበለጠ ለመቀጠል እንድንችል የተረጋጋ የፖለቲካ ሂደትና የተረጋጋ የማህበራዊ ህይወት እንደውም የተረጋጋ የኢኮኖሚ ሁኔታዎች እንቅስቃሴዎች አጠቃላይ መልካም የሚባል አዎንታዊነት ላይ የተመሰረተ የማህበረሰብ እንቅስቃሴ አውድ መፈጠር አለበት ማለት ነው። ሁሉንም ያናበበ ለማለት ነው። ከዚህ ጋር ተያይዞ ያው ለመዳስ ስንፈልገው ኢትዮጵያ በብዙ ነገሮች ላይ ያልፋለች። ያው ብዙ ያላት ታሪክ ቀደም ሲልም እንደገለጽኩት ከጦርነት ጋር የተያያዘ ታሪክ ቢሆናትም ያላት አጠቃላይ የመንግስት ስርዓተ ለውጥ የሚደረገው ብዙ ነገሮች ውጣ ውረዶች የነበሩት አጠቃላይ ከጦርነት ጋር የተያያዙ ታሪኮች ናቸው ያሏትና ማህበረሰቡን በዚህ ውስጥ ነው ያለፈው እያንዳንዱ ነገር ላይ። ይሁን እንጂ ጸንቶ የሀገሩን አንድነት አስጠብቆ ለሺህ ዓመታት የቆየበት ታሪክ ነው ያለውና ይህ ታሪክ የበለጠ አሁን ባለንበት ዘመናዊ ፖለቲካ ታሪክ ውስጥ ላይ ቀድሞ ከነበረን ጠንካራ የታሪክ ክንዋኔዎች ላይ የበለጠ አዳብረን ያለብንን ስጋቶች ቀርፈን አንድነቷን አስጠብቀን መቀጠል ይኖርብናል ማለት ነው። በዚህ ጠንካራ የሆነ ማህበረሰብ ሲፈጠር ነው ጠንካራ ኢኮኖሚ መገንባት የሚቻለው። ደህንነቱ የተረጋገጠ ዜጋን ማፍራት የሚቻለው ያ ማለት ሰው ልጅ ማህበራዊ ህይወት ላይ የሚያገባው የሚወልደው ልጁን አሳድጎ ለቁም ነገር የሚያበቃው ሰላም የሚባለው ነገር ሲኖር ነው እና በዚህ ሂደት ላይ ያው ሁሉንም ይመለከተዋል ማለት ነው በጠቅላላ። ይሁን እንጂ ያው በታሪክ ብዙ ጊዜ
በርካታ ነገሮችን አሳልፋለች። ከዛ ካሳለፈችው ሂደት ውስጥም በዛ ሂደት አልፋ ብዙ ያጣቻቸው ነገሮች አሉ። በዋናነት ትልቁ በክፍለ ዘመናችን ውስጥ ሊባል በሚቻል በሃያኛው ክፍለ ዘመን ሊባል በሚቻል ካጣችው ትልቁ ነገር ምንድነው? አንድ የባህር በሯን ያጣችው። የባህር በሯን ያጣችበት ሂደት ነው የተከናወነው። ይሄ ትልቅ ኪሳራ ነው። ከነበራት ታላቅነቷን የምታሳይበት አጉልታ የምታሳይበት የባህር በር መዳረሻዎች የነበሯት የራሷ የባህር ኃይል የነበራት በጣም በጥንካሬዋ የምትታወቅ በጀግንነት የምትታወቅ ሀገር ስለነበረች ታሪክ የሚያንሳ ነበር የሚያሳየው። ያንን ጉልበቷን የሚቀንስ ትልቅ ትር አሳርፈው ነው እንግዲህ አሁን ኤርትራን መገንጠል የተቻለችው እና የቅርብ ጊዜ ትግስታ ነው። ከ30 ዓመት ብዙም የተራመደ አለም። ይሄን አሁን የምገልጸው 34 እንደዛ አካባቢ የሚሆን አመቶች ናቸው የሚሆኑትና ለዚህም ልንበቃ የቻለው ውስጣዊ አንድነታችን መጠንከር ባለመቻሉ በዛ ልክ ሊቋቋም ባለመቻሉና የነበረውንም ስርዓተ መንግስት ያው በሰዓቱ የነበረው የደርግ መንግስት ነው። የደርግ መንግስትም ጉድለቶች ቢኖሩበትም ሀገራዊ እንትኑ ላይ የነበረው ጠንካራ ነበር። ሀገር ያለው ስሜት በጣም የጠነከረና የሀገሪቱን አንድነት የኢትዮጵያን አንድነት ለማስጠበቅ የሄደበት መንገድ እጅግ የጸና ጽኑ የሆነ ከልብ የመነጨ ፍላጎትና እምነት ሀገራዊ ስሜቱ በሀገር ወዳድ መሪዎች የሀገሪቱ ፖለቲካም ሆነ አጠቃላይ ስርዓት የሚመራበት የነበረበት ዘመን ነው። ታሪክ እንደነበር ታሪካችን ያሳያል። ይሁን እንጂ ይሄንን ጥንካሬውን በተለያየ መንገድ ለማፈረካከስ ሞክረዋል። ያው ተሳክቶላቸዋል ማለት ይቻላል። ያ ምንድነው? አንደኛው ውስጥ ላይ ያለውን የብሔሮች ስብጥርን በመጠቀም እርስ በርሳቸው እንዳይግባቡ ለማድረግ የተደረገበት ሂደት ነበረ። ይሄ ያው ከአድዋ ጀምሮ የመጣ ከቅኝ ገዢዎች ሳቤ ጋር የተያያዘ ነው። በታሪክም የሚያሳየው የውስጥ አንድነትን በመሸርሸርና በማፍረስ ለቅኝ ገዢዎች ምቹ ሁኔታ ለማመቻቸት ቅኝ ገዢዎች ያመጡት ሳቤ ነው። ያው ቅኝ ገዢዎችም ቀላል ስራ ሰርተው አላለፉም በዚህ ነገር ላይ። ስፔሻሊ ኢትዮጵያ ስትሆን ኢትዮጵያ ላይ ከፍተኛ ሆነ እንትን አላቸው። የጥቁሮች የነጻነት አርማ ተበራ ስለምትጠቀስ በአፍሪካ ይሄ በጣም ይቆጫቸዋል፣ በጣም ያበሳጫቸዋል። እንደዛ በመሆኗ ማለት ነው። በአድዋ ላይ ያስመዘገብነው ከፍተኛ ውጤትና ድል በጣም ያሳፍራቸዋል እና አልተኙም። እነሱ ፈረንጆች በጣም የሚገርሙት እኛ አንድ ነገር ላይ ወራውን ልንረሳ እንችላለን። እነሱ የዛ ነገር መነሻ ምንጩ አንድ በሽታ ከምን ተነሳ ብለው እስከ ስር ድረስ ሄደው መርምረው ነው የሚሄዱት እንጂ ብለው ይኖር አድርገው የሚሄዱት ነገር ተሸሎታል ይሄ በቃ ዳነ ተብሎ የሚያልፉት ነገር የለም። ለዛም አጥንተውም ተደራጅተው በደንብ አጥንተው ነው ከ40 ዓመት በኋላ መጥተው ድጋሚ ወረውን ለ5 ዓመት ቢሆን ወደ ወዲህ የሚሄዱም ቢሆን ቆይተው የሄዱበት ሁኔታዎች የተፈጠረው ማለት ነውና እነሱ የፈጠሩት ለነሱም በባንዳነት ያገለገሉ በርካታ አለመጋባቶችን በውስጥ በህዝቧ መካከል ላይ ለመፍጠር የተደረገው ሰፊ ስራዎች ተሰርተዋል። ያም ሄዶ ብዙ ነገሮችን አስከትሏል መጨረሻ ላይ ማለት ነውና ከዚሁ ጋርም በተያያዘ ታሪካዊ ሊባል በምትባል ጥላት ልትባል በምትባል ደረጃ ግብጽ ናት አንደኛዋ። ግብጽም ያው ከአባይ ውሃ ጋር በተያያዘ ከፍተኛ ስጋት ስለነበራት በታሪክ ውስጥ ከፍተኛ ተሳትፎ ታደርጋለች በኢትዮጵያ መንግስት ላይ። ኢትዮጵያ ውስጥ በሚፈጠረው መንግስት ስርዓት ውስጥ ላይ እጄ መግባት አለበት የሚል ሳቢ ያላት። ምክንያቱም የጎረበተች ኢትዮጵያ ከተፈጠረች አጠቃላይ ውሃውን ያስቀሩብናል የሚል ስጋት ስላላቸው ኢትዮጵያ በኢኮኖሚ እንድታድግ አይፈልጉም። በኢኮኖሚ ደግሞ እንዳታድግ የሚያደርጋት የውስጥ አለመጋባት ችግር እንደሆነ ይረዳሉ። ያ ካለ በኢኮኖሚ ማደግ እንደማይቻል ስለሚያውቁ በጦርነት ውስጥ ከሄደች በጦርነት ውስጥ የሚመላለስ ህዝብና ሀገር ደግሞ ምንም አይነት የኢኮኖሚ እድገት ሊያመጣ ስለማይችል ማለት ነው። ይሄንን ስለሚያውቁ በዚህ ላይ ብዙ ሰርተዋል በታሪክ ውስጥ። በደርግም ጊዜ ይሄን ያደረጉት እንደነ ቱኒዚያ፣ አልጄሪያ አይነት ሶሪያን፣ የመንን የመሳሰሉ ሀገሮችን ሱዳንንም እንደዚሁ በመጠቀም በማህና በማስተባበር ያው ከፍተኛ ሆነ ለአማጺዎች ድጋፍ መስጠትና በመርዳት የደርግ ስርዓተ መንግስትን እንትን ለመገሰስ የቻሉበት ሁኔታ ነው የተፈጠረው በውጭ በነበሩ የውጭ ኃይሎች ጣልቃ ገብነት ማለት ነው። ዋና ዓላማቸው ምንድነው? የግብጽ ምንድነው የኢትዮጵያን አቅም ማሳጣት የሚቻለው ያው የባህር በሯን
መዝጋት ይቻል ነው የሚል የጸና እምነት እንደነበራቸው ነው እንግዲህ በታሪኩ መመርመር ማየት የምንችለው ማለት ነው። የኔ ምኝታ የታዘብኩት ያን ነውና ያ ምን ያክል አቅም እንደሚያሳጣ ያየንበት ሂደት ነው ያለው። እንግዲህ ከመቶ ምናምን ሚሊዮን ህዝብ አሁን ባለንበት ደረጃ ላይ ባህር በር የሌለው ህዝብ መሆን በጣም እጅግ ያሳዝናል። ያውም እኛ በታሪክ እንግዲህ አድዋን አሸንፈናል ብለን አድዋን ድል አድርገናል ብለን የምናስብ ሰዎች ይሄ ፉርሽ ያደርገዋል፣ ያፈርሰዋል። እዚህ ደግሞ የባህር በር የለንም ማለት ከዛኛው ካስመዘገነው ታሪክ ጋር ፈጽሞ የሚጣረስና እጅግ ልብን የሚነካ ነው። ለዚህም ግብጽ ያደረገችው ሌላው በጣም እጅግ የሚገርመኝ ከግብጽ ጋር በተያያዘ የአባይ ግድብ ጋር የነበራት ትንቅንቅ ከጅምሩ ጀምሮ ግድቡን እንዳይሳካ ከፍተኛ ጥረት ነው ያደረገችው። ምክንያቱም ግድቡ ከተሳካና ኃይል ማመንጨት ከቻለ በኢኮኖሚ ላይ የሚያመጣውን ለውጥ እንደ ሀገር የሚያነሳውን በሀገር ደረጃ የሚያደርገው መነቃቃት ማህበረሰቡን ላይ የሚፈጥረው ትስስር ታውቃለች፣ በደንብ ታውቃለች። ከኢኮኖሚ ባሻገር እንደ ማህበረሰብ የሚፈጥረውን ትስስርና አጠቃላይ ለሀገር ላይ ያለውን ስሜት እንደሚጨምር ስለምታውቅ ከፍተኛ ትንቅንቅ ነው ያደረገችው። እሷ የአሁኑ ግድብ መገደቡ አይደለም፣ በዚህ ላይ ያላቸው ኮንፊደንስ ከጨመረ ጠቅላላ ውሃውን ሁሉ ያስቀራሉ የሚል እሳቤም ስላላት ነው። ይህም ከታሪካዊ ዳራውን መመልከት ይቻላል። ከዚሁ ጋር ተያይዞ ያለ የነበራትን እሳቤና ምልከታ ማለት ነው። በጣም የሚገርመው ብዙ ቻንስ ብዙ ድል የተሰጣት ኮሚቴው ሁሉ ላይ እንድትሳተፍ የግንባታው ሂደት አብራ እንድታደርግ እንድትታዘብ ምንም አይነት በግብጽ የውሃ ድርሻ ላይ ምንም አይነት ተጽዕኖ እንደሌለ ሁሉ የተገለጸላት አብራም እንደ ኮሚቴ አባል ሁና ከሌሎች የአፍሪካ ሀገሮች ጋር ሁና እንድታደርግ ሁሉ እድል የተመቻቸላት በርካታ ድርድሮች የተደረገለት በአባይ ውሃ ላይ የባለቤትነት ሚና እንዳላት ተደርጎ በርካታ ውይይቶች ተደርጓል። በዚህ ነገር ላይ እንደሚመለከታት ተደርጎ ማለት ነው። የራሷ አንድ በጣም እጅግ የሚገርም ነውና ያለውን ነገር ያው የኛን የሀሳብ ትልቅነት ለመግለጽ የተሄደበት መንገድ ጥሩ ነው፣ ተገቢ ነው። ግን ባለቤትነት እንዳላት ተደርጎ ራሱ የተሄደበት መንገድ በጣም እጅግ የሚገርም ነገር ነው። ምክንያቱም ከምን ጋር ይጣረስብኛል? ይሄ ማለት አሁን ነው ግብጽ ኢትዮጵያ የግብጽ ብትሆን ኑሮ ምን ያክል ግብጾች ለኤርትራ እውቅና ሊሰጡ እንደማይችሉና ወደቡን ራሱ ካልተጠቀሙበት ፈጽሞ ኤርትራ የምትባል ሀገር ልትኖር እንደማትችል ማሳያ ነበር ማለት ነው። ግብጾች ቢሆን ኑሮ ማለት ነው ራሱ ሁለት ወደብ ይዛ ቁጭ ብላ እንድትቀመጥ ፈጽሞ እንደማይፈቅዱላት ነበር ማለት ነው። ተመሳሳይ ነው ማለት እኛ ግብጽ የአባይ ውሃ የሚመለከታት ከሆነ በአባይ ጉዳይ ላይ የአባይ ውሃ ፍሰቱ እንዳይቀንስ ፍሰቱ እንዲጨምር ይቀንስ በሚለው ጉዳይ ላይ ተመልክቷት ሀሳብ ውስጥ ገብታ እንድትደራደር እድል ከተሰጣት ኢትዮጵያ ውሃ በኤርትራ ጉዳይ ላይ ኤርትራ ጉዳይ ይመለከተኛል፣ የወደቡ ጉዳይ ይመለከተኛል ብላ የማትጠይቅበት ምንም አይነት ሎጂካል ነገር የማያስኬድበት ነገር የለም ማለት ነው። ምንም እንትን የለውም ማለት ነው። ግድቡም ውሃውም አንድ አይነት ስለሆነ ጥቅም በዋናነት ማለት ነው። ምንም እንትን ነገር የለውም ለማህበረሰብ ከሚሰጥ ጥቅም አንጻር ሲታይ ማለት ነው። ስለዚህ በዛ ደረጃ እኛ ላለፉት 30 ዓመታት ምንም አይነት ግብጽ ላይ ኤርትራ ላይ የቀረበ ጥያቄ እንኳን አልነበረም ማለት ነው። ወደብ አጠቃቀም ጋር በተያያዘ ወደብ እንጠቀማለን የሚሉን እንኳን እንደዚህ አሁን በአሁኑ ባለው መንግስት ሲነሳ እጅግ በጣም በጣም ሊበረታታ የሚገባው ነገር ነው። ቢያንስ እንኳን ምክንያቱም ተገቢና የሚመለከተን ስለሆነ ማለት ነው እንዳንድ ትልቅ ህዝብ ስለዚህ ይሄን ራሱ ግብጽ እዛ ስጠይቅ አሁን ደግሞ ዙራ ደግሞ እዚህ ወደብ እንዳይኖር አብራ ሁለቱም ቡድኖች እያስተባበረች ስትሰራ እጅግ ይገርማል። በጣም ይገርማል። እዚህ ይመለከተኛል ውሃው እያለች እዚህ ደግሞ እኛ ወደብ እንዳናገኝ የምትሄድበት መንገድ በጣም የሚገርም ነው ማለት ነው። የኛም ደግሞ ገደብ የለሽ ትዕግስት በጣም እንትን የሚያደርግ ነገር ነውና አጠቃላይ ብዙን ነገር ኢትዮጵያ ውስጥ ያለው ማህበራዊ ህይወታችንን ያፈረሱት እንደ ማህበረሰብ የነበረው ጠንካራ ትስስርና አቋም የነበረው ሁሉ ማፍረስ የቻሉት ያፈረሱት ከነዚህ ከግብጽ በሚነሳ እና ሌሎችም አንዳንድ የአረብ ሀገሮችን ጨምሮ ተሳትፈውበት በፕላስ እነዚህም ቡድኖች እየረዱ ምዕራባውያኖችም አሉበት። በነገራችን ላይ በዚህ ነገር ላይ በተዘዋዋሪ መንገድ እነዚህም ቡድኖች ተጠቅመዋል። ያላቸውን በአድዋ ያገኘነውን ድል በዛ ላይ የነበራቸውን ኩርፊያና በዛ ላይ የነበራቸውን የሞራል ውድቀት ለማካካስ በርካታ የማፍረስ ስራ ሰርተው አብዛኛው ተሳክቶላቸው ነው እንግዲህ ኤርትራ ማስቀንጠል የቻሉት። ጣሊያንንም ሌሎችንም
መግለጽ ይቻላል በዚህ ነው ያላቸውን ተሳትፎ። ምክንያቱም በአፍሪካ ላይ እንግሊዝ፣ ጣሊያን፣ ፈረንሳይ ከፍተኛ ሚና አላቸው በቅኝ አገዛዝ ስርዓት ውስጥ ላይ የነበራቸው ተሳትፎ የጎላ ስለነበር ከፍተኛ ስለነበር ማለት ነው። እና አብዛኛውን ነገር በተወካይ ይህን ለቡድኖች የነበራቸው በተዘዋዋሪ መንገድ የነበራቸው ድጋፍ የሚናቅ አልነበረም በታሪክ ውስጥ ማለት ነው። ስለዚህ ይህንን ዜጎች አንደኛ ምንድነው እኛ ጋራ በፊት በታሪክ ስንሰማ እኔ እንኳን ባልደርስበት አሁን በደርግ የፖለቲካ ትምህርት ይሰጣል። በትምህርት ደረጃ በተማሪዎች ይሰጣል፣ ግንዛቤ ይኖራቸዋል ፖለቲካ ምንድን ነው የሚለው። ከዛ በኋላ አሁን ባለው ሁኔታ ነውር ነው እንኳን ስለ ፖለቲካ ትምህርት ማውራት ራሱ እንደ ዜጋ መጥፎ ነገር ተደርጎ የሚቆጠርበት ነገሮች፣ ይሄ በጣም ስህተት ነው። ምክንያቱም የፖለቲካ ግንዛቤ ካለ የነቃ ማህበረሰብ ተፈጠረ ማለት ነው። መንግስትንም ለማገዝ ነገሮች ከየት ወዴት እየሄዱ ነው የሚለውን ለመረዳት ራሱ የነቃ ተሳትፎ ለማድረግ ትልቅ ጉልበት ስለሚፈጥር ማለት ነው። ትልቅ ጉልበት ስለሚሆን በዛ ደረጃ ማለት ነው። አሁን ኢራን እንኳን የኢራን ዜጎች ምን ያክል ቻሌንጅ እንዳደረጉ ምንም እንኳን ቢጎዱም በውስጣቸው ላይ ዲሞክራሲ ስርዓት ባለመገንባቱ እንደ መንግስት ጫና ቢደረግባቸው መንግስታቸውን ግን በዚህ ጊዜ አሳልፈው ያልሰጡበት ሂደትና ሀገራቸውን ለማጽናት የሄዱበት መንገድ በጣም ለሌሎች ትምህርት የሚሰጥ ነው። ምክንያቱም ሊቢያ በአንድ ጊዜ ነው የፈረሰችው፣ በአንድ ጊዜ ነው ማፍረስ ይቻሉት። ኢራንን በአንድ ጊዜ ነው ማፈራረስ ይቻሉት። በቃ የውጭ ኃይሉ ምንም እንትን አላደረጋቸውም። እዛ ላይ ግን ያገጠማቸው ቻሌንጅ ትልቅ ማሳያ ነው። ያ ማለት የፖለቲካ ድርጅትን ከሀገር መንግስት ጋር መለየትና ሀገር እንደ ሀገር እንድትቀጥል ጠንክራ እንድትቀጥል የሚደረገውን የዜጎች እይታ በምን ላይ መሆን እንዳለበት ማሳያ ስለሚሆን ማለት ነው። ስለዚህ በደርግ ላይ የተፈጸመው ነገር አሁን ላይ እንደዚህ አኮኩቡ ስናይ የምናየው ሰሞኑ ወደዚህ ቡድኖች ያላቸው ትስስር ወደዛ ግብጽ እነዚህ ተጠቅማ የምትፈልገውን ነገር ለማድረግ የምትፈተወር ደርግ ላይ ፈጽሞ የተሳካላት ነገር ነው። በሰዓቱ ደርግን ማፍረስ ብቻ አንድን እንትን ማፍረስ ብቻ ቢሆን ኖሮ ምንም ማለት አልነበረም። የነበረንን ማህበራዊ ህይወትም ጭምር ነው ያፈረሱት። በታቱን ሀገሪቱን የነበረትን አንድነት ሁሉ ነው ያፈረሱትና ይሄ መደገም የለበትም። በምንም ተአምር ሊደገም የማይገባው ሊበረታታ የማይገባው የተለያዩ አለመግባባቶች፣ ኩርፊያዎች፣ የውስጥ ስምምነት አለመኖሮች ሊኖሩ ይችላሉ። ከውጭ ግን በእንደዚህ ነገር የሚሰነዘሩ ነገሮችን በጋራ የመከት ባህል ሊኖረን ይገባል ማለት ነው። ምክንያቱም ያዘችን ሀገር አንድ ናት በሚል የዛሬን ሀሳቤን እዚህ ላይ ይቋጫለሁኝ። የበለጠ ኦዲየንስ ሲኖር የበለጠ ሀሳቦችን እያመጣን እንደዚህ ገንቢ ሀሳቦችን እንድናንሸራሽር ያው ቻናሌን እንድትከተሉ ከወዲሁ አደራ እየጠየቅኩኝ ለነበረን ቆይታ ከልብ አመሰግናለሁ። ኢትዮጵያ ለዘላለም ትኖር።